በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላክ አበዊነ ለዘአብጽሐነ እስከዛቲ ሰዓት። ይህችን ሰዓት ባርኮና ቀድሶ የሰጠን የአባቶቻችን አምላክ የቅዱሳን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እናቱ እናታችን ወላዲተ አምላክ ድንግል ማርያምም መድኃኔ ዓለም ኢየሱስ ክርስቶስ እንዳከበራት መጠን ስሟ የተመሰገነ ይሁን። እንደዚሁ የአውዱነ ከመ ደመና እንደ ደመና አንዣበው የሚጠብቁን ቅዱሳን መላእክትም እንዲሁ መድኃኔ ዓለም ኢየሱስ ክርስቶስ እንዳከበራቸው መጠን ስማቸው ይክበር ይመስገንልን። አሜን በሉ። እሺ መቀጫውም እሱን ቀጣ ነበረ። በይቅርታ አልፋችሁኛል ይመስለኛል። ያው የወደፊት እንዳልደግም ከእናንተ ዲሲፕሊን የሚሉት ነገር ወይም ስርዓት መጠበቅን እማረዋለሁ፣ አስተካክላለሁ የሚል የይቅርታ መልእክት ነው ማስተላለፍ። መጀመሪያ በእግዚአብሔር ስም እንደምን ዋላችሁ? እንደምን እስካሁን ሰዓት አቆያችሁ? አሜን። ቸርነቱ በዝቶ ያሰባሰበን ቅዱስ ቃሉን እንድንማር ያደረገን ከብዙዎች የመረጠን ወደ ተቀደሰው ቦታ የሳበን ፍቅሩ የማያልቅበት መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ እኔ የስልጠና ርዕስ መምህራችን እንደነገሩን ምንድን ነበር ያሉት? ስነ ፍጥረት፣ ስነ ፍጥረት የሚል ነው። አሁን ስነ ፍጥረትን እኔ ለእናንተ ትንሽ ጨልፎ እንደማቅመስ ነው እንጂ ስነ ፍጥረት የሚባለው ከእግዚአብሔር በታች ሊመረመር የማይችልም ጭምር ነው። እግዚአብሔር ብቻ አይደለም የማይመረመር። ምን ስነ ፍጥረታትን ራስ መመርመር አንችልም እኛ። አባ ሕርያቆስ ራሱ ሊመረምር ፈለገ፣ ልቤ ሊመረምር ፈለገ፣ ግን ይገደባል፣ መመርመር አልቻልኩም ማለት እውነት ነው። አሁን እንደው በቀላሉ የጣናን ባህር ራሱ እንወቀው ብንል አናውቀውም። ውስጡ ምን እንዳለ ምን እንደተፈጠረበት ብቻ ላይ ውሃ ጠለል ብሎ ይታያል። እሱ ብቻ ነው የምናየው። መመርመር አንችልም እና የእግዚአብሔር ባህሪ የሚያይደለ የማንም ፍጥረት የማይመረመር ነው የስነ ፍጥረቱ ማለት ነው። ገራሚ እኮ እና ታዲያ ካልተመረመረ እንዴት ነው የሚል ጥያቄ ብታነሱ እግዚአብሔርም አይመረመርም ብለናል። ግን ጥቂት ስለ እግዚአብሔር ደግሞ እናውቃለን። እኛ ጥቂት ለማወቅ ያክል ነው። ጥቂት አሁን በምታውቁት ምሳሌ ለመግለጽ እናቶቻችሁ ወጥ ይሰሩና ጨው ይኑረውም አይኑረውም የሆነ አልጫ መሆንና ለመሆኑ ለመቅመስ ጥቂት በማንከዋ ጨለፍ አድርገው ይቀምሱታል። መልካም ነው ይሄ ማይሉና በዚያች በጥቂቷ ጭልፋ መላው ወጥ በድስቱ ያለው ጥዑም እንደሆነ መልካም እንደሆነ ይለዩታል ማለት ነው። ትንሽ በመቅመስ እና እኛም ትንሽ በማወቅ እግዚአብሔርን ማወቅ እንችላለን ማለት ነው። እንደዚያ ነው እና እኔም ትንሽ እንደማቅመስ ያክል ነው እንጂ ተሰፍሮ ተቆጥሮ የሚያልቅ አይደለም ስነ ፍጥረት። እንዲያው እንኳን እኔ በእኔ አንደበት ይቅርና ቅዱሳንም መርምሮ ያዘለቁት ስለሆነ ይህንን ግንዛቤ አድርጋችሁ እንድትወስዱት ነው። ደግሞ አሁን ስነ ፍጥረትን የምሰጣችሁ ከዚች ደቂቃና ወይም ሰዓት አንስተን ወይም 2 ሰዓት ነው የምንወስደው ማለት ነው የምነግራችሁ። ስለዚህ ዋና አንኳር ጉዳዩን መናገር ካልሆነ በስተቀር በእነዚህ 2 ሰዓታት
ስነ ፍጥረት በደንብ ይገባናል ብላችሁም እንዳትጠብቁትም ጥቂት ለመግለጽ ግን እሞክራለሁ ማለት ነው። እንደ መግቢያ ያክል ለእናንተ ንባብ እንድታነቡ የሆነ አሁን እኔ ስናገር ለእናንተ ምን ይፈጠርባችኋል? የሆነ ጥያቄ ሊፈጠርባችሁ ይችላል። ያ ጥያቄ መጽሐፍ በማንበብ ነው ልትመልሱት ልታገኙትም የምትችሉ። ከመምህር ባሻገርም ደግሞ መጽሐፍ አንብባችሁ ነው። ሁልጊዜ መምህር በጎናችሁ ላይ ይገኝ ስለሚችል ማለት ነው። ስለዚህ የመጽሐፍ ለማንበቢያ ግብዓት እንዲሆናችሁ ጥቂት እንደማጉረስ እንድትቆጥሩልኝ ነው። ይህን ካልኩኝ ስነ ፍጥረት የሚለውን እንየው ትርጉሙ። ስነ ፍጥረት ማለት ምን ማለት ነው? ትጽፋላችሁ አይደል? እሺ እየጻፋችሁ እንትን ስለሚሉ በዋናነት አንዳንድ ሁለት ነጥቦችን ያክል አጽፊያችሁ ልልሽ። እንግዲህ ስነ ፍጥረት ይሄ ከሁለት ቃላት የተሰናሰለ ነው። ስነ የሚል አለ፣ ፍጥረት የሚል አለ። እንዲያው በሳይንሱ በእናንተው እንትን ስንለው ስነ ጥበብ እንደምትሉት አይነት የትምህርት ካሪኩለም ማለት ነው። ወይም ስነ ውበት እንደ ማለት። ይህም ደግሞ ስነ ፍጥረት ከሁለት ቃላት ምን ያለ ነው የተገኘ ማለት ነው፣ የተሰናሰለ ነው። ስለዚህ ከሁለቶቹ መካከል ስን የምትለዋን እኔ ስን ማለት በሎ ስን ሰነየ አማረ ሰነየ አማረ ተዋበ። ከሚለው የግስ ቃል ተዋበ አማረ ከሚለው የግስ ቃል የተገኘ ሲሆን ስን ማለት ውበት ማማር ደም ግባት የሚባል አታውቁ? መተውም ትችላላችሁ። ጌጥ ልትሉ ትችላላችሁ። በሱ ጌጥ ደም ግባት ጌጥ ማለት ነው። አዎ አሁን ይሄ ነው ትርጉም። ስን የሚለው በግዕዙ ቃል ሰነየ የሚል ቃል አለ። ሰነየ ማለት አማረ ማለት ነው፣ ተዋበ ማለት ነው። አጌጣ ሸበረቀ የሚል ትርጉም አለው። ስለዚህ ስን ማለት ደግሞ የተዋበ ያማረ ያጌጠ ውብ የሆነ ደም ግባት ያለው ማለት ነው ማለት ነው። ፍጥረት የሚለውን ደግሞ ፍጥረት ማለት መፈጠር መገኘት ከእሁድ እስከ ዓርብ የተሰራ ማለት ነው። ከእሁድ እስከ ዓርብ የተሰራ ማለት ነው። ከእሁድ እስከ ዓርብ የተሰራ ማለት ነው።
አዎ ይሄ በቂያችሁ። ስነ ፍጥረት እግዚአብሔር ፍጥረትን ውብና እጅግ አስደናቂ አድርጎ ነው የሰራው። በጣም ውብ ነው። በዚህ ምድር እንዲያው በጣም አስከፊ ነው የምትሉት ይሄ ባይፈጠር መልካም ነው የምትሉት ነገር ፍጥረት አላችሁ? ያው ይህንን ዝም ብሎ ነው እግዚአብሔር የፈጠረው የምትሉት አላችሁ? እግዚአብሔር በዚህ ምድር የፈጠረውን ሁሉ ያለውን ሁሉ መፍጠሩ ትክክል ነው አይደለም? እሺ ትክክል ከሆነ አንበሳሻውን ተፈጠረ። ከአራዊት መካከል አንበሳ ተፈጠረ። ምን ያደርጋል? ይልቁንስ ቢያገኘን እኮ ሊሰብረን ይችላል አይደል? ሊበላን ይችላል። ስለዚህ ይህ ፍጥረት መፈጠር ነበረበት ትላላችሁ? ለምን? እስኪ በአንበሳ መፍጠሩ እንደው ትክክል ነው እግዚአብሔር ካልሽ ለምንድን ነው እንደው አንበሳ ራሱ መፈጠሩ ለኛ የሚሰጠው ነገር አለ? እሺ ምን ነግረኛለ? ፈልጎ ስለፈጠረው እግዚአብሔር ሲፈጥር ስለማይሳሳት በጣም ጥሩ ይሁን። እግዚአብሔር ይሄ በኦሪት ዘፍጥረት ላይ እግዚአብሔር ሰማይና ምድርን ፈጠረ እያለ ይሄዳል። ምድርን ባዶ ነበረች፣ ግን በበላዋ ደግሞ ውሃ ሰፎ ነበረ። እንደዚህ እያለ ይሄድና እግዚአብሔርን ይህንን ማድረጉ ይህንን ፍጥረት በመፍጠሩ መልካም እንደሆነ አየ፣ ውብ እንደሆነ ተመለከተ ነው የሚል። ይፈጥራል፣ ውብ እንደሆነ አየ፣ መልካም እንደሆነ አየ ነው የሚል። ስለዚህ ፍጥረታት ሁሉ ምንድናቸው? ውብ ናቸው ማለት ነው። ስለዚህ አሰያየሙ ራሱ ምንም የቀረው ነገር የለም። እግዚአብሔር ይሄ አያስፈልግም የሚባል ነገር የለም። ሁሉ ውብ ነው። የፈጠረው ሁሉ ውብ ነው፣ በጣም ጥሩ ነው፣ ያማረ ነው ተብሎ ስለተጻፈ ስለዚህ ሲሰየው ምን አሉት? ስነ ፍጥረት፣ የፍጥረት ውበት አሉት። የስነ ፍጥረት መዋብ እንዲያው ለህሊናችን ራሱ ህሊናችን የሰው ልጅ አዲስ ነገር ሲያይ ደስ ይለዋል፣ ይነቃቃልም። አሁን እንደዚህ ሆነን በጣም ደብሮን ሳለ እንቅልፍ እያለን አንበሳ ከመካከላችን ቢገኝ ምን ልንል እንችላለን? በጣም እንደነግጣለንም። ደግሞ ምናልባት የሚገላግለን ካለ ይበላናል ብለን ነው የምንደነግጥ። ግን በአጥር መካከል ውስጥ ሆኖ ግን ብናየው ደግሞ እጅግ ደግሞ እንደሰታለን ማለት ነው። ይሁን አይተን አካሉን አይተን እግዚአብሔርማ ውብ ፍጥረት ፈጥሯል እንገባለን ማለት ነው። ያላየነውን ነገር ስናይ ሴት ቢታቡን የፈጠረው ይልና ቀጥታ ማን ጋር ያገናኘን? ማን ጋር ነው? ወደ ፈጣሪው ይሰቅለናል፣ ይወስደናል። እግዚአብሔርን ወደ ማድነቅ እንሄዳለን ማለት ነው። እያንዳንዱ ስናየው የማይጠቅም ፍጥረት ሆኖ የማይገኝ የማይጠቅም ነገር ሆኖ ይልቁንም እኛ የማይጠቅሙን መስለን የምናያቸው ግን ያላወቅናቸው ነገሮች ሊኖሩ ይችላሉ። ከዚህ አንፃር አይ የማይጠቅም የለውም ልንል እንችላለን፣ እኛ ካላወቅነው አንፃር ማለት ነው እንጂ ጥቅም የማይሰጥ በስነ ፍጥረት በኩል የለም ማለት ነው። የሆነ ነገር እንትን ባይል እንኳን እግዚአብሔርን ወደ ማሰብ ከተለያዩ አራዊት ደግሞ የሆነ ነስተን ስጋቸውን ቆዳቸውን የሆነ ለተለያዩ ነገሮች ልናደርጋቸው የምንችልበት መንገዶችን ዘርግቶ ነው የፈጠራቸው እግዚአብሔር ማለት ነው። ፍጥረታት ሁሉ የተፈጠረ
ለሰው ልጅ ጥቅም ስለሆነ ማለት ነው። እና ይሄን ያልኩት ውብ እንደሆነ ተመለከተ። ስነ ፍጥረት የሚለው መዋብ ማለት የስነ ተፈጥሮ ውበቱን የምናደንቅበት የምናይበት ያንን ትርጉም የሚያሳየን ሆኖ አይተነዋል። የስነ ፍጥረት ትምህርት ለምን ያስፈልጋል የሚል ርዕስ ነው። የስነ ፍጥረት ትምህርት ለምን ያስፈልጋል? እሺ የስነ ፍጥረት ትምህርት ለምን ያስፈልጋል አላችሁ? አንደኛ ኦርቶዶክሳዊ የመዳን ትምህርት ኦርቶዶክሳዊ የመዳን ትምህርትን በአግባቡ ለመረዳት ኦርቶዶክሳዊ የመዳን ትምህርትን በአግባቡ ለመረዳት የመዳንን ትምህርት በአግባቡ ለመረዳት እኛ ዳነ እኛ እንደዚህ አለ እንድናለን ለማለት አስቀድሞ ስነ ተፈጥሮን እንትን ማለት አለብን፣ ማወቅ አለብን። ስነ ተፈጥሮን ካላወቅነ መዳን የሚባለው ነገር አይመጣልን። ከፍጥረታት መካከል አንዱ ማን ነው? ሰው ነው አይደለ? ሰው ነው። ስለዚህ ፍጡርና ፈጣሪን መለየት አስፈላጊ ነው። የሚድን የሰው ልጅ አለ እዚህ ላይ፣ አዳኝ ደግሞ ማን አለ? እግዚአብሔር አለ ማለት ነው። ስለዚህ የሰው ልጅ አንዱ ተነስቶ ለምሳሌ ፈጣሪ ነኝ ቢል በምንድን ነው የምንሞግተው? አሁን የዓለም ገዥ ሊኖር ይችላል። እሱን አይ የዚህ ሁሉ ዓለም ገዥ ወይም ፈጣሪ እኔ ነኝ ቢል ምንድነው አመክንዮአቸው? እግዚአብሔር አይታይም ምን አይልም። ስለዚህ የሌለ እንዴት እንላለን? ስለዚህ እኔ በሆን ነው የበላይ ሆኜ የተሾምኩኝ እኔ ነኝ። ስለዚህ ዓለምን ማንቀሳቀስ የምችል እኔ ነኝ፣ አምላክም እኔ ነኝ፣ እኔን አምልኩኝ ቢል ምን እንችላለን? ያለመሆኑ ፈጣሪ አይደለም ለማለት እንዲያው ዝም ብለህ አይደለም ነው የምንለው። እንዳልሆነ ራሱ ምን ማስረጃ አለን? እስኪ እንዳልሆነ ምንድነው ማስረጃችን? አሁን ፈጣሪ ነኝ ቢል አንዱ ደርሶ ፈጣሪ ያለመሆኑ ምንድነው ማስረጃችን? ህሊናችሁ አስቡ እስኪ። አሁን ለምሳሌ ከዚህ ከመካከላችሁ ተነስቶ እኔ ፈጣሪ ነኝ ቢል ፈጣሪ ያለመሆኑ ማስረጃችሁ ምንድን ነው? ፈጣሪ አይሆንም አይታሰብም። አዳምም ተመኝቶ ነበረ አልቻለም እንጂ ፈጣሪ ለመሆን ነው። ለምን መሆን ስለማይቻል በምን አሁን ለምሳሌ እናንተ እዚህ ሆናችሁ በመስመር ምን እየተደረገ እንደሆነ ማየት ትችላላችሁ? አትችሉም ማለት። ስለዚህ ተገድባችኋል፣ ውሱን ናችሁ። አምላክ የሚሆን ደግሞ በፍጥረቱ ሁሉ በመላው ፍጥረት ሁሉ የሚገኝ መሆን አለበት። ያን ፍጥረት ሁሉ የሚያይ መሆን አለበት። ወይም ዓለም በምትባለው ሁሉ የመላ ከዚያም በኋላ የመላ የሚኖር መሆን አለበት እንጂ የሆነ ነገር ይገድባል። እዚሁ ነው ውጭ ማየት የማይችል ከሆነ እዚሁ ለምሳሌ አንዱ ፈጣሪ ነው ቢል የኔ ልብ ያሰበውን ያውቀዋል። ካላወቀው ፈጣሪ አይደለም፣ ተገድቧል ማለት ነው። ፍጡር ማለት ሞዴሎነት ያለበት ወይም በከፊል የሚያውቅ ማለት ነው። ፍጡር ማለት የተፈጠረ ማለት ነው። ስለዚህ ፈጣሪው ደግሞ አለ ማለት ነው።
ፈጣሪው አለ። ስለዚህ በትክክል እኛ ይህንን ስነ ተፈጥሮን ማጥናት አለብን ማለት ነው። መጀመሪያ እኔ ፍጡር ነኝ ማለት አለብን። ፍጡር ነኝ ብሎ ካመነ በኋላ ነው ወደ መዳን ሊሄድ የሚችል። መዳንን የሚፈልጋትም ያንን ካመነ ነው። ፍጡር ነኝ ብሎ ካመነ ማን ስላለ ደግሞ ፈጣሪ ስላለ ማለት ነው። ፍጡር ካለ ምን አለ? ፈጣሪ አለ። ለምሳሌ ይሄ ቤት አለ። ይሄ ቤት ካለ ዘንድ ምን አለ ማለት ነው? ሰሪው አለ ማለት ነው። አሁን ለምሳሌ እዚህ አኩቤዳ ሰርታችኋል። በጣም እያየሁ ነው በእውነቱ። እዚህ የተሰፋ እንትኑ አለ። ስሙን ሁሉ ማላውቀው ብዙ ነገሮች እንትን ብለዋል። ግን ዝም ብለው አይደለም እዚህ ደርሰው የተገኙ። የሆነ ሰው ምን ብሏቸዋል? ሰርቷቸዋል ወይም ሰርቷቸዋል፣ ገዝቷቸዋል ማለት ነው። ሰርቷቸዋል። ስለዚህ ፍጡር መሆኑ የመጀመሪያ ማመን፣ ከዚያም በኋላ ወደ መዳን ይሄዳል ማለት ነው። ፍጡርነቱን ካመነ በኋላ ስለዚህ የመዳናችን ትምህርት በትክክል ለመረዳት ስነ ተፈጥሮን ማወቅ ያስፈልጋል ማለት ነው። ተገነዘባችሁ? አዎ። በተለይም ደግሞ ዛሬ ይሄ እኔ አምላክ ነኝ ባዩ በበዛበት ዝም ብሎ የፈለገውን ማምለክ የሚከተል ሰይጣኒዝም ይሆናል። የሆነ እንጨት ጠርቦ ያመልካል፣ ወይ የሆነ ዛፍ ደግሞ እየቀባ ያመልካል። ይሄው ፈጣሪ ይላል። እንደዚህ ያለበት አሁን ዘመኑ እንደዚህ አይነት በእንደዚህ አይነት ሁኔታ ሰጥሞ ያለበት እና ላለመሆኑ ይህን ማስረጃ ማቅረብ አለባችሁ። አሁን አስባችሁታል? ይሄ እንጨት ቀብተው አምላክ ነው የሚሉት ከነሱ እንኳን የማይሻል እኮ ነው። የሚገርማችሁ ነገር ስለ ተፈጥሮ ይሄ ዛፍ የሚባለው መነሻ አለው፣ መድረሻም ደግሞ አለው። ምን አልኳችሁ? መነሻም አለው መድረሻም አለው። ምኑ? ዛፉ፣ እጽዋቱ፣ ድንጋዩ ምናምን ነው። ይሄንን የሚያመልክ ሰው ማለት ነው። ሰው ደግሞ መነሻ አለው መድረሻ ደግሞ የለውም። ምን አልኳችሁ? መነሻ አለው መድረሻ የለውም። እግዚአብሔር መነሻም የለው መድረሻም የለው። ምን አልኳችሁ? ሶስት ነገር ይዛችኋል እዚህ ላይ። ይሄን የሚመልስልኝ ማን ነው? ምንድን ነው አሁን ያልኩት? ለእግዚአብሔር፣ ለሰው እና ለእጽዋቱ፣ ለሌሎች ፍጥረታት ምን ነው የገለጽኩት? ለእግዚአብሔር መነሻ መድረሻም የለው። በዚህ ጊዜ ጀመረ አምላክነቱ አንለው። በዚህ ጊዜ ያበቃል ይሻራል አንለው። ሁሉ ጊዜ ዘላለማዊ ንጉስ እግዚአብሔር ንጉስ ሁሉን ቅድመ ዓለም እግዚአብሔር ዓለም ከመፈጠሩ አስቀድሞ ንጉስ ነው። በንግስናው ጸንቶ ያለ ነው። ሰው ስላለም አይደለም ንጉስ የሚባል። አሁን ለምሳሌ በእኛ ከንጉስ የሚባለው በእኛ ላይ ከነገሰ ዘንድ ነው እንጂ ዝም ብሎ አንድ ሰው ንጉስ ላይባል ይችላል። የእግዚአብሔር ግን ፍጥረቱን ስለፈጠረ በፍጥረቱ ላይ አይደለም ንጉስ የሚባል። አስቀድሞ ንጉስ ነው፣ ንጉስ ነው። ስለዚህ እግዚአብሔር መነሻና መድረሻ የለውም። የሰው መነሻ አለው መድረሻ የለውም። ከእግዚአብሔር ጋር ተነስቶ በኋላ በዕለተ ምጽአት ሁሉ ይኖራል፣ እሱ ጋር ይኖራል። የጸደቀው ተቆለነው ደግሞ በሲኦል ቢኖር ነው። እንስሳት ግን እጽዋት ግን መነሻ መድረሻም አላቸው ማለት ነው። ስለዚህ እነዚህ ሰዎች እንደገና መነሻና መድረሻ እነሱ መድረሻ የላቸውም ነበር፣ ይልቁንም መድረሻ ያለውን አምላክ ነው ተቀበሉት ማለት ነው። ስለዚህ ይህንን ጠንቅቃቸው ማወቅ አስፈላጊ ነው ማለት ነው። ማናቸውም አምላክ ነው የሚለው አካል እንዳልሆነ አምላክ ከሆንክ የኔ ልብ ምን ያስባል ማለት ያስፈልጋል። በልቡናችሁ ሳሉት ይሄን የኔ ልብ ምን ያስባል ያን ካላወቀ ደግሞ ምን አምላክ ነው? እግዚአብሔር ይፈትል በኩልያት እግዚአብሔር ፈጣሪ ከሆነ ግን ልብን የምናስበው ነገር ራሱ አሁን የምናስበው ትዝ አይለንም። እግዚአብሔር ግን ነገ የምናስባትን የዛሬ ዓመት ራሱን ጊዜ ሰዓት የምናስባትን ያውቃል። ስለዚህ ይህንን አጽንኦት ሰጣችሁ መዳደር። ሁለተኛ አንደኛው ምንድን ያልኳችሁ? አሁን ይሄን በዋናነት ለምን እንዴት የሚለው ስለሆነ ነው እንጂ በኋላኛው የሰኞ ፍጥረት የማክሰኞ የረቡዕ የምናምን ስንል ዝርዝር ጉዳይ እየዘረዘረ ነውና ሰዓት የዚህ ያህል አንፈጅም።
ከዚህ ላይ ካሁን ከመግቢያ ላይ ነው የራሱ የሚያል ማብራሪያና መገንዘቢያ ነገር እየሰጠዋችሁ ያለ። ይሄንን ልብ ብላችሁ ካሁን ተከታተሉ። በኋላ ጊዜ ግን ስማቸውን የተፈጠሩትን እነሱ እየዘረዘርን ስለምንሄድ ሰዓት እንትን ይለናል ማለት ነው። ሁለተኛ የክርስቶስን ነገረ ስጋዌ በሚገባ ለመረዳት የክርስቶስን ነገረ ስጋዌ በሚገባ ለመረዳት የክርስቶስን ነገረ ስጋዌ በሚገባ ለመረዳት ነገረ ስጋዌ የክርስቶስን ነገረ ስጋዌ ለመረዳት ስነ ተፈጥሮን ማወቅ ያስፈልገናል። ለምን እግዚአብሔር ምን ሆነ እንላለን? ሰው ሆነ። ሰው አምላክ ሆነ፣ አምላክ ደግሞ ሰው ሆነ እንላለን። አሁን በዚህ መካከል አምላክ ሰው ሆነ፣ ሰው አምላክ ሆነ ስንል ምንና ምን ናቸው የተዋሃዱ? ምንና ምን? ፍጡርና ፈጣሪ ማለት ነው። እንግዲህ መለኮትና ስጋ ናቸው የተዋሃዱ። ስለዚህ ፍጥረት ነው ስጋ የተባለውን ማጥናት ያስፈልጋል። ፍጡር እንደሆነ መገንዘብ ያስፈልጋል። መለኮት ደግሞ ፈጣሪ እንደሆነ መገንዘብ ያስፈልጋል። ስለዚህ በትክክል የክርስቶስን ነገረ ስጋዌ ለመረዳት ምን ያስፈልጋል? ስነ ፍጥረትን መማር ያስፈልጋል ማለት ነው። እግዚአብሔር ወደዚህ ምድር መጥቷል። ረቂቅ የሆነ የማይወሰን ሙሉ የሆነ እግዚአብሔር ግን በጠባብ ደረት ባጭር ቁመት በጠባብ ደረት ተወስኖ እንደኛ ሆኖልናል። ያው ፍጡርን ገንዘብ አደረገ ማለት ነው። ወይም ስጋን ገንዘብ አደረገልን። ያው ከፍቅሩ ጽናት የተነሳ ማለት ነው። ስለወደደን ይሄን ያደረገ ለምሳሌ በዚህ ምሳሌ እንደው እግዚአብሔር አሁን እዚያው ሆኖ ማዳን ይችላል አይደለም? እዚያው ሆኖ ዳኑ ማለት ይችላል ነበር። መሞት፣ መሰቀል፣ መገረፍ ምናምን አያስፈልገውም ነበር። ምን እንችላለን? እዚያው ሆኖ ቢያድነን ሳይችል ሆኖ ወይስ ምንድን ነው? ከኔ ጋር ናችሁ? እግዚአብሔር ተሰቅሏል፣ ተገርፏል አይደል? እዚያው ሆኖ ቢያድነን እንደው አይችልም ነበር? ምን ሆኖ ከፍቅሩ ጽናት የተነሳ አንድ ሰው ወዳለው ቢለው ምን ዋጋ አለው? ለመውደዱ ይልቁንስ በጣም የሚፈልገውን ነገር ለዚያ ሰው መስጠት አለበት ማለት ነው እንጂ ዝም ብሎ ወዳለው ስላለው እሱ ፍቅር ሊሆን አይችልም ማለት ነው። እግዚአብሔርማ እኮ የወደደን እዚያው በትንሹ ስናሳንሰው እንደ እናትና እንደ ልጅ ራሱ አስባችሁታል? እናታችሁ የእናንተ ያላት ፍቅር ገነዘባላችሁ? በጣም ከምንም በላይ እናንተ ታማችሁ የእናንተ ህመም ለሷ ቢሆንላት በወደደች። ምልክት እንግዲህ እናት እኮ ሐሰትን ትናገራለች፣ ከጎረቤት ጋር ወይም የሆነ ነገር ትጣላለች፣ ቂም ትይዛለች፣ ምን ትላለች። እንደዚህ የምትሆን አንድ ጊዜ ጽድቅ አንድ ጊዜ ሐሰት የሚፈራረቅባት እናት ለልጇ ግን ፍጹም ፍቅርን ታሳያለች። ያለው ረገው ልጅ ሳይችለው ይሄንን ጉንፋን ለኔ በሰጠኝ ትላለች ማለት ነው። ሲወድቅ ረኔ ልደፋ ትላለች። ስለዚህ የልጇን ሞት ማትፈልግ ለሷ እንደፈለገ የምትል እናት ናት። ፍቅሯ ጽናት የተነሳ ማለት ነው። እሷ መግለጫ የላትም። በዚያውም ላይ የማትታዘዙ ካላችሁ ለቤተሰብ በዚያው እግር መንገዴ ነው በእውነት ውለታ እኮ አይ ተከፍሎ ራሱ ለሷ ፈጽሞ አንከፍለውም። ውለታዋን ሲጀመር ማለት ነው አንከፍለው። አስባችሁ 9 ወር ተሸክማ በማይጾመው ደግሞ 3 ዓመት ደግሞ በዚህ በጀርባ አዝላ በዚያውም ላይ ደግሞ ተጸዳድተንባት ሁሉ እኮ ነው የማትጸየፈን። አያችሁ ልጅ በእናቱ ላይ እንደዚያ እያደረገ እየተጸዳዳባት ካልተጸየፈችው እግዚአብሔር ደግሞ እስከና ኃጢአታችን ግን አላጠፋንም። ደግሞ ከሩህሩህነቱ የተነሳ እናታችን ለምን እንትን ትልብኛለህ ብላ ልጇን አትቆነጥጠው፣ ይልቁንም ታዘጋጅለታለች እንጂ
እና እግዚአብሔርም ደግሞ እኛን በዚያ ልክ ነው የወደደን ከፍቅሩ ጽናት የተነሳ እኛ ብንበድል ወደዚህ መጥቶ አይዟችሁ ለማለት ማለት ነው። ሰው ደግሞ አጋጣሚ ባይን የሚታይ አምላክ ፈልጎ ስለነበረ ድንጋይ እየጠረበ እግዚአብሔር ምን ያደረገ ማለት ነው? አይ የሰው ልሁንላቸው ልታያቸው ልዳሰሳቸው ብሎ ሰው መሆን ፈለገ። ስለዚህ ስነ ተፈጥሮን እግዚአብሔርን ነገረ ስጋዊ ለመረዳት ይህ ስነ ተፈጥሯችንን የኛ ደካማነታችንን እግዚአብሔር ፍቅሩን የምናይበት መንገድ ስለሆነ ስነ ተፈጥሮ መማር አስፈልጎናል የሚል ሶስተኛው የስነ ፍጥረት ምንነት ለመረዳት የስነ ፍጥረትን ምንነት ለመረዳት አራተኛ ኦርቶዶክሳዊውን የስነ ፍጥረትን ትምህርት ኦርቶዶክሳዊውን የስነ ፍጥረት ትምህርት ከሌሎች እይታዎች አንጻር ለመተቸት ልትገመው ኦርቶዶክሳዊውን የስነ ፍጥረት ትምህርት ከሌሎች እይታዎች አንጻር ለመተቸት ማለት ነው። አምስተኛ የተፈጠሩበትን ዓላማ ለማወቅ እነዚህ አምስት ነገሮች የምንማርበት አስፈላጊነቱ እነዚህ እንትን ይላል ማለት ያጠቃልላል። ለምን አስፈለገው የስነ ፍጥረት ትምህርት ለመማር ተብሎ አዲስ ሲጠየቅ እነዚህ አምስት ነገሮችን መዘርዘር ይችላል ማለት ነው። አንደኛ አስታውሱኝ እስቲ አንደኛ ምንድን ነው ያለው? ሁለተኛ የክርስቶስን ነገረ ስጋዊ በሚገባ ለመረዳት። ሶስተኛ የስነ ፍጥረትን ምንነት ለመረዳት። እሺ ቀጥሎ አምስተኛ የተፈጠሩበትን ዓላማ ነው። እነዚህ ስነ ፍጥረትን ትምህርት ለመማር ያስፈለገው እነዚህን ለመረዳት ነው። እንግዲህ የስነ ፍጥረትን ምንነት ለመረዳት ማለት ቅድም እንዳልኳቸው እንግዲህ ስነ ፍጥረት ብዙ ነገር አላቸው፣ በባህሪያቸው ብዙ ነገር አላቸው። እነሱን እንድናውቅና የእግዚአብሔርን ፈጣሪነት እንድናደንቅ። ሌላው አራተኛው ኦርቶዶክሳዊ የስነ ፍጥረት ትምህርት ከሌሎች እይታዎች አንፃር አሁን ሌሎች በሳይንስም በዚህ በተለያዩ ቤተ እምነቶችም አሁን ስነ ተፈጥሮን የሚረዱበት መንገድ ሌላ ነው። የሆነ እንደ ኳስ አይነት ነገር አለ፣ ያፈነዳ ዓለም ተፈጠረ ወዘተ የሚሉት ማለት ነው። አሁን ከዚያ ሁሉ ለመዳን ይሄኛውን ውድቅ አድርጎ ለመሄድ የኛን የቤተ ክርስቲያን ጥንቅቅ ያለ አስተምህሮቷን ማወቅ የግድ ያስፈልጋል። ስለዚህ ይህን አስተምህሮቷን ለማወቅ የግድ ስነ ተፈጥሮን መማር አስፈልጎናል ማለት ነው። የተፈጠሩበት ዓላማም ለማወቅ ነው። እንግዲህ የተፈጠሩበት ዓላማ የመጀመሪያው ዞሮ ለኛ ብሎ ነው። እኛ ደግሞ ወደ እግዚአብሔር የምንቀርብበት ለምግበ ስጋ ለምግበ ነፍስ እንዲሆኑ ነው። እሱ በኋላ ጊዜ ያመጣዋል። ሌላ አብይ ርዕስ ፍጥረታት ለምን ይጠቅማል የሚል ፍጥረታት ለምን ይጠቅማሉ? ፍጥረታት ለምን ይጠቅማሉ? እስኪ እንዲያው ለምን ይጠቅማሉ ብላችሁ ታስባላችሁ? እናንተ አንድ ሁለት ልጅ ስነ ተፈጥሮ ለምን እንደሚጠቅም
ለመድኃኒት የሰው መሰረታዊ ፍላጎቶችን ለማሟላት ሸጋ ጥሩ ብላችኋል። ሌላ በጣም መልካም ስነ ተፈጥሮ ለመድኃኒትነትም ያገለግላል። እጽ ወይም እንጨቶች የሚያድኑንም አሉ የሚገሉንም ደግሞ አሉ። ያላግባብ ስናደርጋቸው ወይም ያላግባብ የሚገሉም አሉ የሚያድኑም አሉ ማለት ነው። ስለዚህ ለመድኃኒትነት ያለው ትክክል ነው። መሰረታዊ ነገሮችን ለማሟላት እውነቱን ነው። ለምን ይጠቅማሉ? የሰው ልጅ ያለ ተፈጥሮ ያለ እነዚህ መኖር ስለማይችል አሁን ለምሳሌ ፍጥረታት ባይኖሩ የሰው ልጅ ሊኖር ይችላል? አሁን ባለንበት ደረጃ ተፈጥሮ ባይኖር ወይም ሌሎች ፍጥረታት ሰው ብቻ ቢኖር መኖር አይችልም። ለምን? ሰውነቱ የሰው ልጅ ስጋዊው ነው ነፍሳዊው ነው። ነፍስና ስጋ ስላለው እንደ ስጋ የሚበላ ምግብ ያስፈልገዋል። ስለዚህ እጽዋቶች ያስፈልጉታል ማለት ነው። ደግሞ የነፍሳዊ ደግሞ ጸሎት እንዳለ ሆኖ ማለት ነው። ስለዚህ ያኛው ደቀ መዝሙር ያለው ትክክል ነው ማለት ነው። ስለዚህ አንደኛ በሉና ፍጥረታት ለምን ይጠቅማሉ ለሚለው አንደኛ የተፈጥሮ ህግጋትን ያስተምራሉ። የተፈጥሮ ህግጋትን ያስተምራሉ። የተፈጥሮ ህግጋትን ያስተምራሉ። ሁለተኛ አብነት ሆነው ያስተምሩናል። አብነት ሆነው ያስተምሩናል ወይ እንደ መምህር ሆነው ያስተምሩናል ማለት ይቻላል። ግን አብነት ሆነው ያስተምሩናል። ሶስተኛ ህይወት ይሆናሉ። ህይወት ይሆናሉ ለሰው ዕውቀት በመሆን በብዙ ያው ህይወት ይሆናሉ ዕውቀት በመሆን ነው በሉና። አራተኛ እግዚአብሔርን ያሳውቃሉ። አራተኛ እግዚአብሔርን ያሳውቃሉ ይላል። እሺ እንግዲህ የተፈጥሮ ህግጋትን ያስተምራሉ። አሁን ስለ ተፈጥሮ ምን ሆኖ ህግን የሚያስተምር እንዴት አድርጎ? አሁን ተፈጥሮ የምንለው ፍጥረታት የሆኑ ነገሮች እግዚአብሔርን አሁን ወይም ህግን እንዴት አድርገው ሊያስተምሩ የሚችሉ? ምን ጋራችሁ ሆኔ ጋር ነው። አንዳንድ ሀሳባችሁ የተሰረቀባችሁ አላችሁ አያለው። ያቱን ዙሪያ በአራቱ ማዕዘን የቃኘውና ወደዚህ ነው ጥያቄ ስለምጠይቅ ሳታስቡ ትጠይቃለህ። ተፈጥሮ ለምሳሌ ከፍጥረታት ወገን ፀሐይ እና ጨረቃ አሉ። ፀሐይና ጨረቃ መጀመሪያ በዕለተ ዓርብ ተፈጠሩ። በዕለተ ረቡዕ ተፈጠሩ። ከዚያ ቀን ጀምሮ እስከ ዛሬ ድረስ ሁኔታቸውን አልተውም። በዚያ በምዕራብ ትገባለች፣ በምስራቅ ትወጣለች፣ ትገባለች፣ ትወጣለች፣ ትገባለች፣ ትወጣለች። እስካሁን ድረስ አልቀየረችም። እስከ ዕለተ ምጽአት አትቀይርም። እግዚአብሔር ይሄንን አድርጊ ብሎ አዝዟታል። ጨረቃም እንደዚሁ ያንን ህጓንና ስርዓቷን ጠብቃ ትሄዳለች። ከዋክብትም እንደዚሁ አያችሁ። አሁን ከነዚህ ምንድነው የምንማር መሰለኝ? ህግን ጠብቆ ማለት እግዚአብሔር ነው
በዚህ ወጣሽ በዚህ ግቢ ብሎ መጀመሪያ ያዟታል። ከዚያ በኋላ በዚያ ጸንታ ትኖራለች። የኛ አሁን ብዙ ትእዛዛት ደግሞ እግዚአብሔር አዝዞናል እኛንን። ለምሳሌ እኛን ደግሞ ምን ብሎ ህግ ሰራልን? ታምልክ ባዕድ አምላክ ዘእንበሌ ከኔ ውጭ ሌላ አምላክ አታምልክ። ድንጋዩን፣ እንጨቱን፣ ሰይጣኑን ወዘተ ይሄንን አታምልክ። ሁለተኛ ደግሞ የእግዚአብሔርን ስም በከንቱ አትጥራ። ደብሮ ከእናንተ ጋር ተጠይቃችሁ ነው። ሰንበትን አክብር። እናትና አባትን አክብር። አትስረቅ። አታመንዝር። ይሁን ባልንጀራህን እንደ ራስህ አድርገህ ውደድ። የሰው ገንዘብ አትመኝ አለ። በቃ ይሄ ትእዛዝ አድርጎ ሰጥቶናል እግዚአብሔር። ፀሐይ በዚያ በትክክል ባላት በዚህ ዕለት በዚህ ሂዱ ባላ በዚያ እየሄድሽ ነው። እኛ ደግሞ ያዘዘልን አለ። በዚያ ትክክል እየሄድን ነው። እሺ የእግዚአብሔርን ስም በከንቱ አትጥራ ብሎ እግዚአብሔር ሕግ አወጣ ሰራ። የእግዚአብሔርን ስም በከንቱ ጠርታችሁ ታውቃላችሁ? አታውቁም? ስለዚህ ሕገ ወጥ ናችሁ ማለት ነው። ምን ነው ፈራችሁ? አትሳችሁ? ትክክለኞች ናችሁ ወይስ አጥፍታችኋል? ለምን ያጠፋችሁ ግን? አስገድዷችሁ ነው ወይስ ምን ሆናችሁ ነው? ማን ያስገድዳችሁ? ማርያምን እንደዚህ አይደለም ዋሽቶም ጨመርኩ ነው። ለማርያምን መድኃኒዓለም ነግሬሃለሁ ይላል። እንግዲህ ዝም ብሎ በከም ምን አድርገው ነው እንደሆነ እንዴ? ማርያም ቆይ እኔ ብስኩት ገዝቼ እሰጥሃለሁ። መድኃኒዓለም ቆይ ችግር የለውም ቆይ መድኃኒዓለም በኋላ ጠብቂኝ አይነት ነው ዘተ ማለት ነው። በከምቱ ህግን አለማክበር ማለት ይሄ። ስለዚህ ከማን አንሰናል ማለት ነው? በሌላው አንፃር በፀሐይና ጨረቃ ያነስነ ደካሞች ሆነናል ማለት ነው። የምናሳዝን ምስኪኖች ሆነናል ማለት ነው። አትስረቅ ተባለ። እንዲያው የሰረቀና ያልሰረቀ እጃችሁን አውጥቶ የሰረቀ ዋሽቶ ዝም ብሎ ሊያወጣ ይችላል እንጂ እንዲያው ሌላው ቀርቶ በትንሿ ራሱ የእናት ማጀት እንኳን እናት በሌለችበት እንኳን ሳይቀር ሰርቆ ሊበላ የሚችል ይኖራል አይደል? የተረፈ ምግብ ካለ እናቱ የምትሰጠው ከሆነ እሰየው። ደግሞ ግን የምትቋጭበት ምን ነው አሁን ጀመረ ደግሞ አሁን በልተህ የምትለው ከሆነ ቀስ ብሎ ተደብቆ ነው ሰርቆ የሚበላ ማለት ነው። ለዚህ አይነትም ሊፈጠር ይችላል። የብስኩት መግዣ ብሎ ደግሞ ምን ሊል ይችላል? ሊሰርቅ ይችላል። አሁን ሳንቲም ማለት ነው። ይሄ ህገወጥ አሰራር ከፀሐይና ከጨረቃ ያነስነ መሆናችንን ምን ይላል ማለት ነው? ያስገነዝባል ማለት ነው። ስለዚህ ስነ ፍጥረት የሚጠቅሙን ለኛ ህግ ሊያስተምሩ ነው ማለት ነው። አሁን እኮ እኛ አላስተውል ብለን ነው እንጂ ፀሐይና ጨረቃ አሁን የህግን ጠብቄ እግዚአብሔር በዚህ ግቢ በዚህ ውጭ እንዳለኝ ይሄንን እያደረኩ ነው። እናንተም ስለዚህ የእግዚአብሔር ትእዛዝ አትተላለፉ እያለች እኮ ነው። በሌላ አንጻር አታውቅታ ለመናገሯን ነው። ቤተክርስቲያን ለምሳሌ መምህራን ይቆማሉ በስነ ስርዓት። የግድ አንተ ስርዓት ያዝ ማለት አይጠበቅበትም። እሱ ስርዓት ለብሶ በስርዓት ሆኖ ቆሞ እያገለገለ ከሆነ እንደኔ ይሁን እያለ ነው። በቃ አቋሙን ተረድተህ የመምህሩን እንትን አራያ ይዘህ መቆም ወይም መቆም ማለት ነው። አንተ እንደኔ ይሁን እንደዚህ ይሁን አይደል ማለት ነው። በጣም ህገወጥ ሲሰራ ካየው ግን ሊደበድበው ይችላል እሱ ነው ማለት። ስለዚህ ምን እያለች ነው ፀሐይ ማለት ነው? አፋውጣ ባትናገር እንኳን ባካሄዷ ህጉንና ስርዓቱን ጠብቃ በመሄዷ እንደኔ ይሁን እያለች ነው ማለት ነው። ስለዚህ ከፀሐይና ጨረቃ እንዳናት ለዚሁ መልእክቴን ልነግራችሁ ፈልጋለሁ ማለት ነው። የተፈጥሮ ምንን ያስተምራሉ? ህግን ያስተምራሉ። ሁለተኛው አብነቱ ነው ያስተምራሉ ነው። ያው ነው እንግዲህ ተመሳሳይ ነው። ይሄ አብነቱ ነው ያስተምራሉ፣ ህይወት ይሆናሉ።
አሁን አብነት ይሆናሉ ማለት ስነ ተፈጥሮው አዕዋፋትን ብንመለከት አያዝሩም፣ አያጭዱም፣ አይዘሩም፣ አይቆፍሩም፣ ምን አይሉም። ግን ምን ይላሉ? በልተው ያድራሉ። ጊዜያቸው ሲደርስ እነሱ ይሞታሉ። ያው እኛም ጊዜያችን ሲደርስ አንቀርም። ስለዚህ እምነታቸው በማን ነው ማለት ነው? የፈጠረ እግዚአብሔር ያውቅልናል ብለው እግዚአብሔር ይባርክዎ ሁሉ በቃ አዕዋፍ ነው። በቃ አዕዋፋት ሁሉ የምድር አራዊት ሁሉ እግዚአብሔር ያመሰግናሉ። እግዚአብሔር ያመሰግናሉ፣ ምግባቸውን ይሰጣቸዋል። ዘው ሲሳዩ ለሩሃን እኮ ለተራቡ ሁሉ ምግባቸውን ይሰጣቸዋል። ለሰው ብቻ አይደለም፣ ለፈጠረው ፍጥረታት ሁሉ እግዚአብሔር ሩህ ስለሆነ ለሁሉ ነው የሚሰጠው ማለት ነው። ለሁሉም ይሰጠዋል። እና እነዚህ አዕዋፋት እኛን ምሰሉ ይሉናል ማለት ነው። እናንተ አትዝሩ አትጨዱ ለማለት አይደለም። ይሄ ሰንፎ የሚለውን እሱ ለመደገፍ አይደለም። እምነት ያጣል እንጂ ዝም ብሎ አሁን ለምሳሌ በዘመኑ እናቶቻቸው አሁን ለምሳሌ የምጣኔ ትውልድ የሚባል አለ። ቤተሰብ ምጡ ነው መውለድ የሚባል አለ። ይሄ ከምን አንፃር ነው ከተባለ ከእምነት አንፃር ነው። በቃ እኔ ወጥቼ ወርጄ ማስተዳደራቸው ደሞዜ ለዚህ ያሉ ልጆች ስለማይበቃኝ እንደዚህ አድርጌ መጠኛ መውለድ ያለብኝ ብለው ማለት ነው። ስለዚህ በዚህ መካከል እነሱ ለፍተው እንደሚያሳድጉ እንጂ እግዚአብሔር ከድርሻው አውጥቶታል ማለት ነው። እና ይሄንን ለማስተው ነው የሚመግበስ እግዚአብሔር ነው እንጂ አሁን እንደኛ ክፋትማ የምድርስ አደራ የሰጠናት እኛ ነን። ግን እግዚአብሔር አልቀይ ሲላት ሲያዝዛት እኮ ነው የምታበቅ። ስለዚህ ነው ደርቆ ቢቀርሳ እግዚአብሔር እኮ ምድርም የምትታዘዝ እግዚአብሔር ነው። ስለዚህ አብነትን እሱ ማለት እነሱ የሚያክል የሚያል በእግዚአብሔር ታምነው እሱ ምግባቸውን ከሰጣቸው ከአዕዋፋት ደግሞ ሰው ይበልጣል። ቅድም እንዳልኳችሁ መነሻ ኑሮት ግን ዘላለማዊ መድረሻ የሌለው ከሱ ጋር ስለሚኖር ማለት ነው። ከዕለተ ምጽአት በኋላ ማለት ነው። መላእክትና ሰው ከሱ ጋር ስለሚኖር ሁሉ ጊዜ። ስለዚህ አዕዋፋት ደግሞ ይጠፋሉ፣ እስከ ዕለተ ምጽአት ይኖራሉ፣ እዚያ ይጠፋሉ። ስለዚህ ማን ይሻላል? የሰው ልጅ ነው ትልቁ ማለት ነው። ስለዚህ እናንተ ከአዕዋፋት እኮ ምን ትላላችሁ? ትበልጣላችሁ። ለምን ከነሱ አትማሩም? እያለ ስነ ፍጥረታት ራሱ ለምን እንደሚጠቅሙ ወደ እግዚአብሔር ለማድረስ ነው። እኛ ፍጥረታት እኛ በስብሰን ፈርሰን የምንቀር ነን። እናንተ ደግሞ ሕያው ናችሁ ለማለት ነው የሚመሰክሩት ማለት ነው። ሕይወት ይሆናሉ እንግዲህ በእውቀት ማለት ነው። ተመራምረን አውቀን ወደ እግዚአብሔር ያደርሱናል። ልክ እንደማን እንደነ ሙሴ ጸለየ፣ እንደነ አብርሃም የፀሐይ አምላክ ተናገረኝ ብሎ የፀሐይ የፈጠረ እግዚአብሔር እንዳናገረው ይናገራል ማለት ነው። አብርሃም ሁለንተናውን ነገር እጽዋቱን ሁሉ እያመለከ ነበር በጊዜው። እንዲያው ለአምልክ ብሎ እያሰበ ነበር። ባቶቹ ደግሞ ጨጠረው ሰው የመሰለ እንትን እየጠራው ነበር ሽጥ የሚሉ እና ተመራመረ። አሁን እሱም ስነ ተፈጥሮ ተመራመረ። የተሸከመው እንጨት ነው። እንዴት ነው አሁን ይሄን በላብ ላይ በመግበኛ ነው የተሸከመው እኮ ነው። አይ ዝም አለው፣ እንጨት ነው በላ የሆነ አጫውተኝ ይላል። ዝም አለው። አንተማ በቅርብ የተሰሩት የተፈጠርክ አይደል አላዋቂ አይደል እንደው የዝም እየተሸከመ ይዞራለው እንጂ ብሎ አውርዶ ድንጋይ ፈጥፍጦ ሄዶ ፈሪስቶ ታላይ ከዘመድ ተብሎ እንደው እግዚአብሔር ቤትህ ብትሄድ የግድ አስወጥተው ይሰዱሃልና ከዘመድ ተለይ ተባለ። ከዘመድ ተለይ ከዘመድ ካልተለየ ምን ስለሚሉት የግድ እምነታችን ተከተል ስለሚሉት ማለት ነው። በግድ ማለት ነው። ስለዚህ እግዚአብሔር ምን ያደረገው? አይ ከሱ ያበላሽዋል ውጣና ወደ የት ያለው? ወደ ሌላ ቦታ ከዘመድ ተለያ። ስለዚህ አንዳንድ ጊዜ ከዘመድ ራሱ ሳይቀር ምድረ በዳ የሚሻልበት ጊዜ አለ ማለት ነው። እንደው ዝም ብሎ በሌላ በጫካ ተለይቶ መኖር ራሱ ማለት እግዚአብሔርን ለማሳወቅ። ለዚያ ነው የተሰራችሁን ካልተዋችሁ ከኔ ጋር ልትሆኑ አትችሉም ያለ ማለት ነው። እግዚአብሔር የተሰራችሁን ካልተዋችሁ የሚል ለምን መሰላችሁ? አሁን
በጊዜው የነበረው በእግዚአብሔር ያመን አልነበረም ሰው ማለት ነው። ስለዚህ ምናልባት ልጅ አምኖ አባትየው ላያምን ይችላል። ስለዚህ ልጁን ነው አንተ ከአባትና ከእናትህ ካልተለየ እዚያው የነሱን ለምንድን ነው የገባህ እንደዚህ እያሉ ያስቸግሯል፣ ወደ እነሱ ትሆናለህ። ስለዚህ አማራጭ ተለያይ ነው ጉዳዩ ማለት ነው። ተለይና እኔን አምልክ ተጽዕኖ ስለሚያሳድሩበት ማለት አሁን በሌላው ቤተ እምነት ለምንድን ነው ብለው ክርስትና ቢቀበለው ከኛ ቤተ እምነት ውጭ የሆነ አንድ እስልምና ብናይ ወደ ክርስትና መጥቶ ቢጠመቅ ምን ሊል ይችላል? ለምን ይናደረግ ተብሎ በጣም ሌላ ውስጥ ሊገባ ይችላል ማለት ነው። ህይወቱም ራሱ የማይመለስ ከሆነ አይተው እስከ መግደል ሊደርሱ ይችላሉ ማለት ነው። ለምን ክርስትና መግደል ክርስቲያን መግደል በእነሱ ጥቅ ሆኖ የሚቆጠርበት መንገድ ስላለ ነው። እንግዲህ ይህንን ግንዛቤ ካስገቡት ይገባል። ሌላው እግዚአብሔርን ያሳውቃል ነው። እግዚአብሔርን ከምናውቅባቸው መንገዱ አንዱ ስነ ፍጥረት መሆኑን መገንዘብ ያስፈልጋል ማለት ነው። ስለዚህ 4 ነገሮችን ጠቅሰናል። አሁን እነዚህ ብታስታውሱ ይወዳለሁ። አንደኛ ፍጥረታት ለምን ይጠቅማሉ? ተፈጥሮን ያስተምራሉ። ሁለተኛ አብነትን ያስተምራሉ። ሶስተኛ ሕይወት ይሆናሉ። አራተኛ እግዚአብሔርን ያሳውቃሉ። ሌላው ስለ ፍጥረት ራሱ ማየት መጽሐፍ እንደማንበብ ነው ይላል። ምን አልኳችሁ? ስለ ፍጥረት ማየት መጽሐፍ እንደማንበብ ነው። መጽሐፍ እንደማንበብ የማይታጠፍ የማይዘረጋ የማይ ሁሉ ጊዜ ዝም ብሎ ለአንድ ጊዜ ማንበብ የሚችል ማለት ነው። አሁን መጽሐፉን ብንገልጠው ብሮ ስለ እጽዋት ይሄ እንደዚህ አይነት እጽዋት ይሄ እጽዋት ወይ ጋዛ ወይ ማንጎ ወይ ሙዝ ሊለን ይችላል። ስለ እጽዋት ሲያወራ ማለት ነው። ግን ከቀለሙ አልፈን በዚህ በዓይናችን ግን ቀለም የማያነብ ወይም ማንበብ የማይችል ሰው ግን ምን ይላል ማለት ነው? በስነ ተፈጥሮ ማለት ነው። አባት አንድ ታላቅ አባት ነበርና ሁልጊዜ ተፈጥሮ ነው የሚመለከት። እንዴት ነው የምታውቀው? ሳትማር ፊደል አታውቅ እንዴት ነው አባብሎት ያው ዝሮ በቀለም እንትን ያለ የተጻፈና እዚህ በወረቀት በሚበን ወረቀት የተጻፈ ነው እናንተ እውቀት መለኪያ ያደረጋችሁት። እኔስ የማይጣው የማይጣፉ ሁሉ ጊዜ የማይቸው ስነ ተፈጥሮ አሉ። ፍጥረታትን እያየ ሁሉ ጊዜ እያደንቃል። እግዚአብሔር መመሰጥ ጀመረ ማለት ነው። በትክክልም ያደርሳሉ። ስነ ፍጥረት ከሚያስመንኑት አንድን ሰው ወደ ቤተውና ዓለም ከሚሰዱት መካከል ስነ ፍጥረት ነው። እንዲያው ስታዩት ይህን ዓለም የሆነ ኃላፊነቱን ያያሉ፣ ከንቱነቱን ያያሉ። የሆነ አንዱን ፍጥረት ሲመረምሩት የሆነ ጎደሎ ነገር ሆኖ ሁሉ ያደረክ እግዚአብሔር ነው ይሉና ወደ እግዚአብሔር ይሰቀላሉ፣ ወደ እግዚአብሔር ያስባሉ ማለት ነው። ይሄን ሁሉ ያደረክ አንተ ነህ፣ የማትበሰብስ የማትሞት አንተ ብለው ይችን ዓለም ኢምንት እንደሆነች ይመለከቱና ወደማይፈርሰው ወደማይሞተው ሁሉ ጊዜ ዘላለማዊ ንጉስ ወደ ክርስቶስ ለመቅረብ ይሻሉ ማለት ነው። ይወጣውትም ተጣጣውትም ያው ነው። ዛሬም ይበላሉ፣ ማታ ይበላሉ፣ ደግሞ ይበላሉ። በቃ እንደዚህ ህይወቱ ነው ሲያዩ ይያለም ምንድነው? በጣም ከምንም በላይ ይንቋታል፣ ኢምንት ያደርጓታል ማለት ነው። ግን ስለተፈጥሮ ነው ወደዚያ ያደረሳቸው ማለት ነው። እኛ ለምሳሌ የሆነ የተጣራ ምግብ ቢቀርብልን ሁልጊዜ አንድ ይቀርብልን እንጂ የሆነ ነገር የምናይበት መንገድ የለንም። በቃ ያን ሁልጊዜ መብላት ህይወት እንደሚያስጣ ግን እንጠቀም።
እነሱ ደግሞ ያንን ይበሉና ሸጋም በሉ ጅልም በሉ ጥሩም በሉ በሉ መጨረሻው ላይ አንዱ ነው ሲያዩት ምንም እንደው የምንት ነው ለነሱ መመገቡን ሁሉ ይተውትና በቅድስና መኖር ይጀምራሉ ማለት ነው። መመገቡን ሁሉ የተወሰነ ፍጡር ናቸውና የተወሰነ ቅጠል የተወሰነች ይቆርሳሉ። ያቺ ደግሞ ወደ ቤትና ታደርሳቸዋለች ማለት ነው። ጥቂት ነው የሚቀምሱ እና ስነ ተፈጥሮ መጽሐፍ እንደማንበብ ይቆጥሩታል አባቶች ማለት ነው። እኛ 150 ሺህ መጽሐፍ ብናገላብጥ ልባችን ካልተሰበረ ያው ነው። አንድ ባይታዊ አንድን ስነ ተፈጥሮ ያየበት ከልቡናው ያየበት መንገድና እኛ ደግሞ ሺህ መጽሐፍ አገላብጠን በሺህ ወይም 22 ስነ ፍጥረታት ብንመረምር ልቦናችን ያንን መርምሮ ወደዚያ ካልቀረብንበት ይምንት ነው ማለት ነው። ስለዚህ ስነ ተፈጥሮ ራሱ ወረቀት ማገላበጥም አይደለ በዚሁ በሚታየው ራሱ ቅዱሳን አባቶች ተነጥቀው መንግሥተ ሰማያትን ያገኙበት አንዱ ነው ስነ ተፈጥሮ ማለት ነው። መጽሐፍ ተጋራጩ ደግሞ ለማለት አይደለም። ደግሞ እናንተ ስነ ተፈጥሮ መጀመሪያ በሚገባ እነሱ ወደ ቅድስናው ማይረገፈው ነው እጽዋት ራሱ እንደዚህ ሊመረምሯቸው ይቻላል። እኛ ደግሞ ይሄ ለዚህ ይሆናል ለዚህ ይሆናል ብለን ለመጠለያነት ለሆነ ለስጋዊ ነገር ነው ብቻ ትዝ የሚለን እጽዋቱን ስናየው ያው ማንጎውንም ምኑንም ብናየው ምግቡ ነው እንጂ ትዝ የሚለን ከዚያ ባሻገር ግን ጥሩ አድርጎ የሰራቸው እንደዚህ አድርጎ የሰራቸው ብለን እግዚአብሔር ብዙ ጊዜ አናይበት። ስለዚህ እግዚአብሔርን ከሚያሳውቁ መካከል ስነ ፍጥረታት ናቸው ማለት ነው። ይሄው ቋንቋ የማይሹ ናቸው። በቃ አንድ ሰው ለመማር አሁን በሌላ ሀገር ብትሄዱ እንግሊዝ ብቻ በሚነገርበት ወይም አረብኛ በሚነገርበት ሀገር ልትሄዱ ትችላላችሁ። ሃይማኖት የሌለው ሰው ለወቅ ቢል በስነ ተፈጥሮ በቃ ቋንቋ የማይሹ ስነ ፍጥረታትን ተመልክቶ ማመን ይችላል። ዑደታቸውን ተመልክቶ የፀሐይን የጨረቃን መፈራረቅ የክረምት የበጋውን መለዋወጥ ይሄንን የሚያደርግ አንድ ኃይል አለ ብሎ እግዚአብሔር ወደ መመርመር ይሄዳል ማለት ነው። ስለዚህ ቋንቋ ሳይሻ እግዚአብሔር ወደ ማወቅ የሚደርስባቸው ናቸው ስነ ፍጥረታት ማለት ነው። በማየት መማር የሚቻልበት ማለት ነው። ሌላው እግዚአብሔር ፍጥረትን ሲፈጥር በሶስት ነገር ነው ወሉ እግዚአብሔር ፍጥረትን ሲፈጥር በሶስት ነገር ነው። አንደኛ በሐልዮ በማሰብ በቅኝ አንደኛ በማሰብ ብዙ ነው። የግዕዝ ተማሪ እንደመሆናችሁ መጠን ብዙን እንድትጽፉት ሸጋ ነው። ወደፊትም ቅኔ በግዛታ ቅኔ ቤት መግባታችሁ ስለማይቀር ማለት ነው። በሐልዮ በሉና በቅኝት በአማርኛ ደግሞ ምንድን ትሉታላችሁ? በማሰብ ሁለተኛ በነቢብ በቅኝት በመናገር በነቢብ በመናገር ሶስተኛ በገቢር በቅኝት በመስራት ነው። እግዚአብሔር ይህችን ዓለም ወይም ፍጡር የተባለው ነገር ሁሉ ያከናወነው በእነዚህ ነው። በሐልዮ በነቢብ በመናገር በገቢር በመስራት ማለት ነው። በሐልዮ የተፈጠሩ ምኖች ናቸው። በሐልዮ እግዚአብሔር ፍጥረታትን ፈጠረ። ለይኩን ብርሃን የሚል ቃል እግዚአብሔር ተናግሯል። እስከዚያ ድረስ ለይኩን ብርሃን ብሎ እስከተናገረው
ያለው በሐልዮ ነው የተፈጠረ በማሰብ ማለት ነው። በማሰብ ለምን ነው በማሰብ የፈጠረው? በማሰብ ብቻ የፈጠረ አንደኛ ሰሚ የለም፣ ፍጥረት አልተፈጠረም። ይዘን ጊዜ ሰሚ በሌለበት መናገር አስፈላጊ ስላልሆነ በመናገር በዚህ በሐልዮ ፈጥሮታል ማለት ነው። በማሰብ ሰሚ በሌለበት መናገር ስለሌለ አሁን ለምሳሌ እናንተ እዚህ ባትኖሩ የሚሰማ ከሌለ እዚህ መጮሄ ወይም እንደዚህ መናገሩ ትርጉም ስለማይሰጠው ማለት ነው። ስለዚህ በማሰብ እግዚአብሔር ፈጠረ። ሌላው ደግሞ አይ በማሰብማ መፍጠር አይችልም መሰል ሁሉን አሁን በገቢር ብቻ አንተ ቢለው በመናገር ብቻ እንደዚህ ሁሉ ብሎ ተናግሮ ቢፈጥረው አይ በገቢር በማሰብ ብቻ መፍጠር አይችልም ማለት ነው እንዳይባል ማለት ነው። ወይም በገቢር ብቻ ደግሞ እንዳይሰራው አይ መስራት ብቻ ነው በመናገር ብቻ ነው መፍጠር የሚችል እንዳይ ደግሞ በመስራት ደግሞ እንደዚሁ ብቻ ያደርገው ኑሮ እየሰራ ብቻ ቢሆን እንደዚህ ያደረገ እየሰራ ቢሆን ደግሞ አይ ይማ በሐልዮ በመናገር ማድረግ አይችልም ማለት ነው። ይሄ ሁሉ ብሎ ሲል ማድረግ አይችልም ሕጸጽ አለበት ነው ያስብለዋል ማለት ነው። ስለዚህ በሁሉም እንደሚያደርግ አሁን ለምሳሌ እኛ በሐልዮ ምን ማድረግ አንችልም። ለምሳሌ አሁን ይሄን ቤት ለመስራት ብናስብ እሺ ሐሳብ እንደዚህ አይነት ቤት መስራት አለብን ብንል ይሄን ቤት በሐሳብ ማግኘት እንችላለን? አንችልም። በሐሳብ እሱ ግን ያስገኛል ማለት ነው። እኛ እናስባለን በኋላ ሰርተን ነው እንደዚህ የምናደርገው በመስራት ማለት ነው። እግዚአብሔር ግን በማሰብ ሰማይና ምድርን አሰበ ፈጠረ። ስለዚህ በማሰብ የፈጠረው ፍጥረት አለ። የኛ ያደረገበት ደግሞ ይላል በልባችሁ ያለውን ሐሳብ ሳትናገሩ አውቅባችኋለሁ ለማለት ይላል። ምን አለ? ሳትናገሩት በልባችሁ ያለውን ሐሳብ አውቅባችኋለሁ ለማለት። አሁን እኛ ሳንና አሁን ለምሳሌ እኔ ያሰብኩኝ የሆነ ነገር አሰብኩኝ ይላል። ያን ያሰብኩትን እናንተ ታውቃላችሁ? አሁን ላስብኝ እሺ አሰብኩኝ ምን ልጄ ነው ያሰብኩኝ ታውቃላችሁ? አታውቁም። እግዚአብሔር ግን ይህን ሐሳብ ያውቀዋል ማለት ነው። ገና ያሰብኩትን ቅድም እንዳልኳችሁ እንኳን ያሰብኩትን ያው ይህንን ቅድም እንደማስብ አላሰብኩትም ነበር። ግን ገና ጉባኤ ገና ሳልመጣም ገና ለምን ሳይፈጠር ነው እንጂ ይህንን ማሰብ እንደምችል ገና አስቀድሞ አውቆታል፣ ያውቀዋል። በሱ ነው የምንኖር። እሱ ካላል መንቀሳቀስ ነገር የለም። ከሱ ውጭ መንቀሳቀስ ከቻለማ ራሳችን ፍጡር ፈጣሪ መሆናችን ስለዚህ ደግሞ ፈጣሪ መሆን ስለማንችል ማለት ነው። ስለዚህ በሐልዮ በነቢብ በመናገር ደግሞ ላይኩን ብሎ ብርሃን ከመፍጠር ጀምሮ እስከ ዕለተ ዓርብ ያለውን በነቢብ ነው። ከሰው ውጭ ከምን ውጭ አልኳቸው? ከሰው ውጭ ላይኩን ብርሃን ብሎ ከተናገረ ጀምሮ እስከ ዕለተ ዓርብ ያለውን የሰኞውንም የማክሰኞውንም የረቡዕንም የሐሙሱንም የዓርቡንም ከሰው ውጭ በነቢብ ፈጥሮታል ማለት ነው። ይሁን ብርሃን ይሁን ለታውጽነት መሬት ይህንን ታደርግ እንደዚህ ብሎ በመናገር ያስገኛቸዋል ማለት ነው። ያው በነቢብ መፍጠር አይችልም እንዳይሉት ነው ደግሞ እነዚህን በነቢብ መፍጠር የቻለበት መንገዱ ወይም ምክንያቱ ማለት ነው። በዚያውም ላይ ደግሞ መላእክት ተፈጥረው ስለነበረ የሚሰሙ ስለነበሩ እግዚአብሔር ምን ያደረገ ማለት ነው። እነዚያ መላእክት ስለነበሩ ይሄ ይሁን የሚል ሐሳብ ሲያቀርብ እነሱ እንደው በጨለማ ሆኖ ሲመሰለቱ ነው ለይኩን ብርሃን አለና እዚያም በኋላ ብርሃን እንኳን ሳይቀር በልቡናቸው ጥበብና እውቀትን ያሳደረባቸው በዚህ ጊዜ ነው። ስለዚህ ሰማይ ያልነበሩ መላእክት በነቢብ የሚሰማ ካለ ተናግሮ እንትን ማለት
መልካም ስለሆነ ማለት ነው። ሌላው በገቢር ያው በገቢር የተፈጠሩ እንግዲህ አዳምና ሔዋን ናቸው። እግዚአብሔር ምን አለ ነው የሚል ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ በመልካችን ባሪያችን እንደምሳሌያችን የሰው ልጅ እንፍጠር አለ ብሎ ስለ ክብረ አዳም ወይም ስለ ሰው ልጅ ክብር ብሎ እግዚአብሔር ለመላእክት ጭቃ ይዞ ታይቷቸዋል። በገቢር እንደፈጠረው ለማጠየቅ ፈጠረው። ስለዚህ በገቢር የተፈጠረ ነው። በዚያውም ደግሞ የሰው ልጅ በጣም ፍጹም ልዑልና ክቡር በጣም ታላቅ መሆኑን መግለጫ መንገድ ነው። ከዕለተ ዓርቡ ላይ እንመለከተዋለን። እንዳጠቃላይ እግዚአብሔር ስነ ፍጥረታትን 22 ስነ ፍጥረት ፈጥሯል። እግዚአብሔር ስንት ፍጥረታትን ፈጠረ? 22። ፍጥረት ለምን ተፈጠረ የሚል ጻፉ። 22ቱን ስነ ፍጥረት በኋላ ዞሮ መጻፍ ስለሚችል ማለት ነው። ፍጥረት ለምን ተፈጠረ? አንደኛ ስሙን ለመቀደስ ክብሩን ለመውረስ ለአንክሮ ለማድነቅ ማለት ነው በአማርኛ። ለአንክሮ ለተዘክሮ ለማሰብ ማለት ነው። ለተዘክሮ ለምግበ ስጋ ለምግበ ነፍስ እግዚአብሔር ስነ ፍጥረትን ለምን ፈጠረ ከተባለ ይሄ ነው ማለት ነው። በዋናነት ለሰው ልጅ ስለሆነ ማለት ነው። ስሙን የሚቀድስ ክብሩን የሚወርስ መላእክትና ሰው ስለሆኑ ማለት ነው። ለአንክሮ ለተዘክሮ ፍጥረትን አይተን አድንቀን ወደ እግዚአብሔር የምንደርስበት እግዚአብሔር እንድናስብ የምናደርግበት ለተዘክሮ ያለው። ለምግበ ስጋ ለምግበ ነፍስ ደግሞ ያለ እጽዋትም መኖርን ስለማንችል ለነፍሳችንም ምግብ ናቸው፣ ለስጋችንም ምግብ ናቸው ማለት ነው። ይህ ማለት ምን ማለት ነው? ለምሳሌ እንበላለን። ስንበላ ከመሬት የተገኘውን አዝርዕተ አትክልት ነው የምንመገብ አይደል? ለስጋችን ይጠቅመናል። መጨረሻ ላይ ደግሞ ስርዓት ብለን ምን እንለዋለን? እግዚአብሔር እናመሰግናለን። ስርዓት ብሎ ማመስገን ደግሞ ለነፍስ በኋላ ጊዜ ክብሩ ወርሳ የምትኖርበት መንገድ ስለሆነ ማለት ነው። የምታደንቅበት እግዚአብሔር የምታስብበት ነው። ይህን የመገብከኝ ብላ የምታመሰግንበት ነው ማለት ነው። ይህን የመገብከኝ በማለት ከቤታቸው ሁሉ ጊዜ ስርዓት ሳይሉ ደግሞ መቅረት ደግሞ አሁን በልቶ መጨረሻ ላይ እግዚአብሔርን ካላመሰገነ እሱን የእንስሳ ማለት ነው። የእንስሳት ሲያመሰግኑታል ተብሎ ተጽፏል። እና መጨረሻ ላይ በእናንተ ቤታችሁ ከእናንተው ከሁላችሁ እዚህ ውስጥ ያላችሁ አብነት ገብታችኋል። ከቤታችሁ ስርዓት የማይባልበት መጨረሻ ላይ እጃችሁን አውጡ። ስርዓት የማይባልበት ቤት ውሸት መቼም እኔታ ነግሯቸዋል እንደማይገባ። መቼም ቅዱስ ጊዮርጊስ ውስጥ ሆኖ እኔ ለማሸት ብላቸው ቅዱስ ጊዮርጊስን
እግዚአብሔርን ይሄንን ሁሉ ደቀ መዛሙርትን መምህርንም እንደማዋሸት ነው። ስርዓት የማይባልበት ቤት አዎ አንድ 10 ከዚያም በላይ ይቻላል። ሸጋ ወጣቱት አገር ስራችሁ ነው ብዬ ነው ማለት ነው። ስርዓቱን ከስርዓት ስላልደረሳችሁ ከሆነ በስተቀር እሱ ላምን ይችላል። ወንድሞችም ስርዓትን እያወቀ የሚያስተምሩ ቤተሰብ ከዚህ ያመላለሱ እያስተማሩ ስርዓትን ማይል ከሆነ ቤተሰቦቹን ማያነቃቃ ከሆነ እሱ ከእንስሳት ያላነሰ ነው ማለት ነው። እሺ እኔ ጋር ሁኑ እና ዛሬ ጀምሮ እናንተ ያው ስርዓት እያላችሁ እግዚአብሔርን ማመስገን እንድትችል ነፍሳችሁ እዚህ የመጣችሁ ነፍሳችሁ ምን ማለት እንድትጀምር ነው።